እና አዲስ ነገር አለ ሰሞኑን በጣም በቃ ኤክሳይትድ ጋይስ የሚገርም በቃ የሆነ ሰርፕራይዝ አላችሁ እመቤቴን ብያለሽማ ትልቅ ሰርፕራይዝ አላችሁ ቲክቶከር አዶናይ የሚባለው ልጅ ላይ ዩጋንዳ ተቀምጠው አሜሪካን ሀገር ተቀምጠው እረፍ ተጠንቀቅ እያሉ ሲያስፈራሩት አይቻለሁ። ኢትዮጵያ የኔ ናት ላንቺ አንድ ምክር አለኝ የኛ ትልቁ እርግማናችን ነው ብዬ ማስበው ውድድር ነው። አቅም እንደሌለ ዜሮ እንደምትገባ ላሳይ አሁን አልፎልኛል አሁን ነቀቻለሁ ብለ እቺን ሜንታሊቲ ይዘ የነበርክባት ካናዳ ተመለስ። እዚህ ሀገር ላይ ራሳችሁ ማታደርጉትን ነገር ግን ለምንድነው ታዋቂ ቲክቶከሮች ወር ምናምን እንዲያደርጉት የምትፈልጉ? ቁጭ አርጉ እንኳን ሻይ ሲጋብዝ አላየንም ዴለን እዚህ መጥቶ ግን በፈረስ በእግረኛ በእንትን ተቀበለን ሀገር እንሂድ ብሎ ሌላም ታዋቂ ሰው ይመጣል። ምክንያቱም ምግብ በነፃ ነው፣ ሆቴል በነፃ ነው፣ ሴት በነፃ ነው። ሴቶቹ እንደሆነ እናውቃቸዋለን። እንደዚህ አይነት ሰው መጣ ሲባል ከኋላም ከፊትም አፈንድዳችሁ ነው የምትሰጡት። ጆን ዳንኤል መስጊድ መስራት አለብህ። ሁላችሁም እንደሰማችሁት እንግዲህ የሚለው ጆን ዳንኤል አግዘነ መሬት ተሰጥቶናል መስጊድ እንስራ ነው። ይሄን ቪዲዮ ክርስቲያን ሙስሊም ቻናል ሁላችንም ሼር እናድርገው። ትልቅ መስጊድ ሀላባ ላይ እናሰራለን። በምንም አይነት መንገድ ይሄ ልጅ የተናገረው ነገር ልክ ሊሆን አይችልም። አንዳንድ ሰዎች ያልገባችሁ ነገር እኔ መስጊድ እሰራለሁ ሳይሆን ያልኩት ከሚሰቡ ሰዎች ጋር አግዛችኋለሁ። አሁን አዶናይ እየተባለ ሀብቶም የተባለ የተጋዳለ ልጅ አንድ ተራ ቲክቶከር ወደ አገር ቤት አምጥቷል። ትክክለኛ ኢንፍሉዌንሰር ከተባለ አዶናይ ነው። እና ሰዎች አዶናይን አይደል እንዴ የሰፈር ግሩፕ ውስጥ አትክተቱት። ይሄ በጣም ሌጀንድ የሆነ ልጅ ነው። ሰላም እንዴት ናችሁ የናታን ቫይብ ቤተሰቦች? ዛሬም እንደተለመደው በአዲስ ቪዲዮዎች ተመልሰን መጥተናል። አዶናይ እንግዲህ ለጃኒ ቀለበት ላይ ያስርላት ነው እየተባለ ነው። ጃኒ እራሷ ወጣ ነው የተናገረችው ማለት ነው። ትልቅ ሰርፕራይዝ አለ ጠብቁ ብላለች። በሌላ ጉዳይም ውጭ ሀገር የሚኖሩ ኢትዮጵያውያን ለአዶናይ እያስፈራሩት ነው የሚገኙትና ስለሱም እናያለን። ሌሎችም ጉዳዮች አሉ አብረን ሆነን እናያለን። እስከ መጨረሻው ተከታተሉ። He's taking over my intro, dude. He's taking over. Salam guys, we are here. My name is Adonai. እንደምን አላችሁ? እንደምን አላችሁ? 4. Oh yes. Dylan is the 444 family. Yeah, I'm the 444 fan. Yes, Abba. Say Abba. I was supposed to get something in my side of my head. You're going to get it once we go back. ቲክቶከር አዶናይ የሚባለው ልጅ ላይ ዩጋንዳ ተቀምጠው አሜሪካን ሀገር ተቀምጠው እረፍ ተጠንቀቅ እያሉ ሲያስፈራሩት አይቻለሁና የተወሰነ ነገር ላንሳ። ጋዜጠኝነት ጫፍ ደርሰናል። ከኛ በላይ ለጋዜጠኝነት ላሳር ኢትዮጵያ በቲክቶከር በመናምን የምታወጣው ወጪ የምናምን ገጽታ እንትን ለማለት እያሉ ሲጽፉ አይቻለሁ። እና ማን ይምጣለ? ዘመኑ ደግሞ የቲክቶከሮች ዘመን ነው። ዘመኑ የወጣቶቹ ዘመን ነው። ይሄ ዘመን የና አዶናይ ዘመን ነው። ብትወድም ብትጠላም የና አዶናይ ዘመን ነው። የኔ ዘመን አይደለም። የአርቲስት አክቲቪስት አማኝ በየነ ዘመን አይደለም። ሰላም ጋይስ፣ አሁን የምንገኘው ወንጪ ነው። ተመልከቱት እንዴት እንደሚያምር። ናፒዬ በደንብ አድርገህ እስኪ ያሳያቸው። ጋይስ የሚገርም ነው። ቡና ተዘጋጅቶልናል። ቡና ሴሬሞኒ ኢትዮጵያ የኔ ናት ላንቺ አንድ ምክር አለኝ። የኛ ትልቁ እርግማናችን ነው ብዬ ማስበው ውድድር ነው። ኦልራይት ልጅ ያለው አስታውሳለሁ አመት በዓል ሲደርስ የሆነ ጎረቤት በግ ይገዛል፣ አንዱ ደግሞ ዶሮ ይገዛል። ዶሮ የገዛው በገዛው ጎረቤት ይናደዳል፣ ይቀናል፣ ያዝናል። ልጆችም ያ ነገር እየተማሩ መጡ። እነዚህ ልጆች ከዛ ምን አጋጠማቸው? ኢቭን ውጭ ሀገር ቢሄዱም ራሳቸው ከሌላ ሰው ጋር ማወዳደር ባህላቸው ሆነ። ባህላቸው ሆነ። ያ ሰው ከኔ በቁንጅና ይበልጣል፣ ያ ሰው በገንዘብ ይበልጣል፣ ያ ሰው በዚህ ይበልጣል እያልን ራሳችን እያስተናነስን እንኖራለን። ትልቁ አሁን የሚጎዳን እኛ ደግሞ በብሔር በሃይማኖት ስንወዳደር ነው። አያችሁ ማናቀው አንድ ምን ስተው ነገር ምንድነው? ውድድር ሁሌም ከራሳችን አልፎ ሌላ ሰውም ይጎዳል። ተረዳችሁኝ? ውድድር እኛን የሚያጠፋን ነው። በቃ በግልጽ ሆኜ ልንገራችሁ። አዶናይ እዚህ ጋር ሲያለቀስ
አንጀቴን የበላው መድኃኔዓለምን እኔ ሳድግ እንደ አዶናይ ነው መሆን የምፈልገው። ሳድግ አዶናይስ ማይ ሮል ሞዴል። አዶናይ የኔ ሮል ሞዴሌ ነው። በቃ ትችላለህ ነው የምልህ። በመድኃኔዓለም ምን አይነት ጸጋ ነው ያለ የሰው ፍቅር። ይህ እኮ ነው ካለ የሀገር ፍቅር የሚባለው ቤተሰብ። ይህ እኮ ነው የሀገር ፍቅር። ምናልባት ከውስጥ የሚወጣ ስሜት ሆኖ በእንባ የሚገለጽ በስራ የሚገለጽ በሆነ ሰምቲንግ ሊገለጽ የሚችል ነገር። ይህ እኮ ነው የሀገር ፍቅር ማለት። እንዳንተ አይነት 4-5 ቢኖሩ መድኃኔዓለምን ነው የምላችሁ ኢትዮጵያ የት በደረሰች። በቃ ትችላለህ። ምንም ቃል የለኝም እኔ ላንተ ትችላለህ። እስኪ ይሄን ቪዲዮ በቃ ሲያለቅስ እኔ አልቻልኩም ነው የምላችሁ። አልቻልኩም። I don't explain. አዶን ይለያል መግለጽ አልቻልኩም። እግዚአብሔር I understand you feeling in that moment። በሰዓቱ ምን ሊሰማህ እንደሚችል አንደርስታንድ አደረጉ። እቺን ድሮን ተጠቅሜ ይህ የምታዩት የወንጪ ፖይንት ቪው ማለት ነው። የሚገርም ቪው ላሳያችሁ ነው። ተዘጋጁ። ሄደች ስትኖርውና መኖሬ ጉዳት በደልሽ አሳየኝ ባይኔ የማንነት ምንጭ ክብሬ ነሽ ኢትዮጵያ ለኔ አትሰማን ፍጹም ያንቺን ክፉ እባክሽ They're beautiful, huh? They're models, the youngest models here. Maddie, my sister and my daughter. አያችሁ አዶናይ በጣም ይለያል። እህቴና ልጄ ነው ያላቸውና ሲያስተዋውቃቸው የሆነ ቀን ልጆቼን ጥዬ በቃ ራሴን ለማጥፋት ተነስቼ ነበረ። በቃ ይብቃኝ፣ እስከ መቼ ድረስ ብዙ ስቃዮች፣ ብዙ መራራ ህይወት ቀምሻለሁ፣ ብዙ ነገሮችና እዚህ ጋር ቢያበቃ ይሻላል። ልጆቼም ወይ እኔ ስነጠላቸው ነገ ትልቅ እድል ትልቅ ተስፋ ሊኖራቸው ይችላል ብዬ ለምን እንደሆነ እንደከፈትኩትም አላቅም። ልክ ቲክቶክ ስከፍት የሱ ቪዲዮ መጣልኝ። አሁን አንቺ መሮሻል፣ የመጨረሻው ፈተናሽ ነው ምናምን አለኝ። አንቺ አሁን ራስሽን ጠልተሻል፣ ራሴን በገደልኩ ብለሽ ምናምን አለና እንዴ ስለኔ ነው እንደሚያወራው። ቆይ እስቲችን ሰዓት ላሳልፋት አልኩኝ። እውነት እግዚአብሔር በሱ ላይ አድሮ ነው ወይ ደግሞ እየነገረኝ ያለው እየመከረኝ ያለው በሱ ላይ ስላደረ ነው። ይሄን ሰው ለኔ በቃ እግዚአብሔር እሱንም ተናጋሪ እንዲያደርገው የሆነው አልኩና ወደ ራሴ ተመለስኩልሃለሁ። እና ለኔ ትልቅ አኪሜ ነው አዶናይ። በጣም 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 ነው የማመሰግነው። ቁጭ አርጎ እንኳን ሻይ ሲጋብዝ አላየንም ዴለን። እዚህ መጥቶ ግን በፈረስ በእግረኛ በእንትን ታሽከረክሩታላችሁ። እንደዚህ ምንድነው? ኢትዮጵያ እንግዳ ተቀባይ ናት። እንግዳ ተቀባይ ጊቭ ኤንድ ቴክ ነው። እሺ እነሱ ምን ሰጧችሁ? ለኔ ምን አደረጉልኝ በሉ። ዜና ምን ይሰራላታል? ኢትዮጵያ ዜና ቢነበብላት ተነበበላት እኮ ሺ ጊዜ የሚያነብላትም አልጠፋም። አንዳችሁ እስኪ ስለ ቃሉ አውርታችሁ ታውቃላችሁ? አታውቁም። ቃሉ ኢንስታግራም ላይ ከዴለን የሚበልጥ ፎሎወርስ አለው። ቃል ሳይተነፍስ አፉን ዘግቶ በሚሰራቸው ልብሶች ብቻ ዓለምን እንደዚህ እዚህ ጋር ጋይሶቹ እውነት ነው። ቃሉ ቡቲክ ማለት ነው ከዴላን ፔጅ የበለጠ ፎሎወር አለው ኢንስታግራም ላይ ማለት ነው። ከ5 ሚሊዮን በላይ ፎሎወር ነው ያለው። ያነጋገር ያለ ሰው ነው። ስለሱ ግን አንድ ኢትዮጵያዊ በኩራት ያለ ያወራ የለም። የተወሰነ ሰው ብቻ ነው ያወራው። መጀመሪያ ለራሳችሁ የአንዱን ቲክታከር ቲክታክ ታዘጋላችሁ፣ አንዱን ከአንዱ ለመጣል ትሯራጣላችሁ። የሌላ ሀገር ዜጋ ሲመጣ ግን ያዙ ይልቀቁኝ የምትሉት ነገር አሁን ይሄን አያችሁ ታረን። ነገ ደግሞ ኦኬ ያቺ ጅል ሀገር ስንሄድ ዝም ብላ የምትቀበለን ሀገር እንሂድ ብሎ ሌላም ታዋቂ ሰው ይመጣል። ምክንያቱም ምግብ በነፃ ነው፣ ሆቴል በነፃ ነው፣ ሴት በነፃ ነው። ሴቶቹ እንደሆነ እናውቃቸዋለን። እንደዚህ አይነት ሰው መጣ ሲባል ከኋላም ከፊትም አፈንድዳችሁ ነው። ምን ሴት በነፃ ነው? አሬችን አልሰማውም ነበረ። ሴት በነፃ ነው እያለች ነው እንግዲህ ሮዛ። እውነት ነው ጋይሶች፣ የምትቀበለን ሀገር እንሂድ ብሎ ሌላም ታዋቂ ሰው ይመጣል። ምክንያቱም ምግብ በነፃ ነው፣ ሆቴል በነፃ ነው፣ ሴት በነፃ ነው። ሴቶቹ እንደሆነ እናውቃቸዋለን። እንደዚህ አይነት ሰው መጣ ሲባል ከኋላም ከፊትም አፈንድዳችሁ ነው የምትሰጡት። ሴት በነፃ ያገኛሉ፣ ምግብ በነፃ ያገኛሉ፣ እዚህም እዛም ታሽከረክሯቸው። ይሄን ይፈልጋሉ። ገባችሁ? የትኬት አይከፍሉ
በነፃ የትም ነገር ይሄን የነፃ የሚጠላ የለም። በነፃ መብላት ሎዛም እንደ ታዋቂ ቲክቶከር ኢትዮጵያን ለዓለም አስተዋወቂ እንበላት ጋይሶች። ነገ አዶናይ ሲታወቅ በ40 ሚሊዮን ሲደርስ ከትላልቅ ጋር ሆኖ ላይቭ ይሰራላል። ዓለም አቀፍ ላይ ትግሬ ወርቅ እንደሆነ ትግሬ ሀገር እንደሰራ ትግሬ እሱ እንደሆነ ትግሬ ኢትዮጵያን ስታብሊሽ እንዳደረገ ያወራል። ቅናት ማንን ነው የሚሰማው? ሞጣን ነው አዶናይን ነው። እኔ ግን የሞጣ ማይንድ ሴት በጣም ነው የሚገርመኝ ጋይሶች። ሁሉም ነገር ወደ ፖለቲካ ነው የሚቀይረው። ሁሉም መነን ነው አዶናይን ነው። አብይ ነው አዶናይን የሚሰማው አዶናይን ነው። ለምን ብዙ ዓለም አቀፍ ተከታይ ያፈሩለት ነው። ትግሬ እንደዚህ ነው የሚያስብ። እኔ አደንቃቸዋለሁ። እኔ ትግሬ ጥላቻ የለብኝ። በጣም አደንቃቸዋለሁ። በጣም አደንቃቸዋለሁ። ለ100 ዓመት ነው የሚያስበው ትግሬ። ኦሮሞ ለ50 ዓመት ነው የሚያስበው። የኛ ማረስ እኔን ለመጣል ነው። እዚህ ቁጭ ብሎ ጎጃሜው እዚህ ጎጅሞ ይሄ በቃ መጥፋት አለበት ይላል። አህያ ለአንተ እኮ ነው እያታገልኩ ያለው። አማራ አንድ እንዲሆን እኮ አስርግጬ ነው ነግረህ ጎጃሜው ጎጅመህ ቂጥን በጎጃም አዘነ ሸፍነ ስትመጣ አለቅም እያልኩ ነው። በስናይፐር ቂጥን እንበሳለን። ነገ ወደ ስልጣን ስንመጣ የምን አባት ፎጣ ለባሽ ነው። ሸማው ማን ነው ወስዶብን? ዛሬ ትግሬና ኦሮሞ እኮ በቃ ሰርግ ላይ ታችሁታል። ከአማራ በልጦ ባህላችንን ወስዶ እኮ አሁን ኦሮሞ ምን ነበሩ? ቂጡን በቆዳ ወጥሮ የሚሄድ ህዝብ ነው። ዛሬ ግን ኦሮሞ በልጦናል። አይላብ ኦሮሞ ለምን? ጀግኖች ናቸው። ልጆቻቸው ተማሩ። አየህ የኛን ባህል እንዴት እንደመውሰድ ታሪካችን ሀገር እንዴት መንጠቅ ቻሉ። ዳራይት ልጋጋ ማራራ ቆዳውን ለብሶ ሲንቀሳቀስ እነሱ ሸማውን ወሰዱ። ባይዘው ጋይሶችን የሞጣን ቪዲዮ ማመጣላችሁ ማለት ነው እንደፈን ነውና በጣም ስለሚያስቀኝ መቼስ በሞጣ የሚናደድ ሰው አይኖርም። በሞጣ ስድብ በሞጣ ንግግር የሚናደድ ሰው አይኖርም ብዬ አስባለሁ። ሞጣን አታምጣልን የምትሉ ከሆነ ግን ይቀራል። ኮሜንት ላይ ጻፉልኝ። እና አዲስ ነገር አለ ሰሞኑን በጣም በቃ ኤክሳይትድ ጋይስ። የሚገርም በቃ የሆነ ሰርፕራይዝ አላችሁ። እመቤቴን ብያለሽማ ትልቅ ሰርፕራይዝ አላችሁ ለፋኖቼ። ይሄ ለፋኖቼ ነው፣ እኔ ለምደግፉ ነው። ይሄው አደረሰን መድኃኔዓለም አደንግጥ ችግር የለም። ሰርፕራይዝ አላችሁ፣ የሚገርም ሰርፕራይዝ ልዩ እኮ ነው ላንቺም ለኔ የነጠላው ጉዞ ማምቂያ ለዘመን መዝለል ያለበት ሊያገኝ ነው መቋጫው አጣምሽን ዋጉቻለሁ ጋሌሽ ልሆን እንዴት ናችሁ? ዛሬ አመጣቴ ለማሽቃበጥ ነው። እኔ ለማንም አሽቃብጬ አላቅም፣ ስለማንም አውርቼ አላቅም። ዛሬ ግን ደስ እያለኝ ላሽቃበጥ። አዶናይ በእውነት ትችላለህ። ትክክለኛ ኢንፍሉዌንሰር ከተባለ አዶናይ ነው። እና ሰዎች አዶናይን አለ አይደል እንዲህ የሰፈር ግሩፕ ውስጥ አትክተቱት። ይሄ በጣም ሌጀንድ የሆነ ልጅ ነው። እውነት ነው። እሱን ማነጻጸር ከፈለጋችሁ ከባህልና ቱሪዝም ጋር ምናምን አነጻጽሩት። እሺ ልጁ ከራሱ ያለፈ ሰው ነው። ገብተዋል። ከራሱ ያለፈ ሰው ነው። ለሌሎች ለሀገር ገጽታ የሚለፋ ልጅ ነው። አባቴ በርታ፣ አንተ ትችላለህ፣ ተባረክ። አለ አይደል ዓለም ይቀበል፣ ደስ እያሉ ይቀበል አለ እና ይሄ ነገር እውነት ነው ጋይሶች። እና ብዙ ሰው እኔን ኮሜንት ላይ ምን ይለኛል፣ ለምንድን ነው አዶናይን ከጆን ዳንኤል አስበልጠህ እዚህ ሚዲያ ላይ የምታወራው ይልኛል ማለት ነው። ግን ይሄ የማይካድ ሀቅ ነው። ትክክል ነው። አዶናይ ከመምጣቱ በፊት ጆን ዳንኤል አልፎ የበጎ ስራዎች ይሰራ ነበር። ጆን ዳንኤል የሚታወቀው በምንድን ነው? በመንገድ ላይ ይወጣና ላገኘው ሰው ፎሎ ካረከኝ አይፓድ ሰጥሃለሁ በሚል ቪዲዮ ነው የሚታወቀው ማለት ነው። አልፎም የእርዳታ ስራዎች ሊሰራ ይችላል። ግን እንደ አዶናይ ግን አልሰራም። በዚህ ሰዓት ላይ በዚህ ሚዲያ ላይ ሻይን እያደረገ ያለ ሰው አዶናይ ነውና ግዴታ ነው አዶናይ መደነቅ ይገባዋል። ነገ ጠዋት ደግሞ ጆን ዳንኤል ከአዶናይ የተሻለ ሀሳብ የተሻለ ስራ ይዞ ሲመጣ ጆን ዳንኤልም አፕሪሼት እናደርገዋለን እንደ አዶናይ ማለት ነው። ሌላ ደግሞ እነዚህን ሁለት ልጆች ከአዶናይ ጋር ለማጋጨት ቪዲዮ አቀናብራችሁ ፖስት ያደረጋችሁ ብዙ ሰዎች ናቸው። በጣም እንደው ይሄ አምላክ ምን ይሳነዋል? ዘለቆባችሁ ያሯሩጣችሁ። ሌላ ምንም ማለት ነው። ምን ይሳነዋል እሱ? መጀመሪያ ሙሴ ሰለሞን መጣ
አዶናይም ሂዝ ዘ ቢገስት አለው። አዎ ሙሴ ሰለሞኒስ ዘ ሌጀንድ ዘ ቢገስት ዋን ዘ ቢገስት ኮንተንት ክሬተር ስሙ we have the biggest news reporter in Ethiopia ይሄንን ያዛችሁና ብሩክ ኒውስ መጣ። ብሩክ ኒውስ ይተዋወቃሉ ከዴላም ፔጅ ጋር። ምክንያቱም የመጀመሪያውን ዴላም ፔጅ ወደ ኢትዮጵያ እንዲመጣ ኢንቫይት ያቀረበለት ብሩክ ኒውስ ነው። ሶ ምን አለው ስሙ This guy was one of the first people that actually invited me to Ethiopia. He's an OG. And so I'm finally here now, man. እነዚህን ሁለት ቪዲዮዎች አቀናብራችሁ ብሩክ ኒውስ ነው ዴላም ፔጅን ለመጀመሪያ ጊዜ እንዲመጣ የጋበዘው። እንዴት አዶናይ ሙሴን ዘ ቢገስት ይለዋል የሚል ሐሳብ አመጣችሁና ቀናብራችሁ ፖስት ያደረጋችሁ ልጆች በቃ ቀዘኑ ይበቃችኋል። ቀዘለቁ ያሯሩጣችሁ ሌላ ምንም ማለት ደግሞ ቀደም ፖስት ባደረኩት ቪዲዮ ላይ አዶናይ እዚህ ጋር ሲያለቅስ አንጀቴን በላው ስላችሁ እከከው ያላችሁኝ ልጆች በዚሁ አጋጣሚ ምንም ልላችሁ አልችልም። እናንተን ጊንጥ ውስጣችሁ ገብቶ ይከክላችሁ። የእርግማን ብዛት ትጠላለ። ሁሉም ኢትዮጵያ ይሄን ቪዲዮ ሼር አድርገው። አንዳንድ ሰዎች ያልገባችሁ ነገር እኔ መስጊድ እሰራለሁ ሳይሆን ያልኩት ከሚሰሩ ሰዎች ጋር አግዛቸዋለሁ፣ የሚሰሩትን ሰዎች አግዛለሁ፣ ከሙስሊም እህትና ወንድሞቼ ግን እቆማለሁ ነው እንጂ በእስልምና እምነት መስጊድን መስራት የሚችለው በአላህ ያመነና ሶላትንም የሚሰግድ ነው። እነዛ ሰዎች ደግሞ ብዙ ሰዎች የእስልምና እምነት ተከታዮች እኔን ይከተሉኛል። እነዛን ሰዎች አስተባብሬ ደግሞ እኔ መስጊድ አሰራለሁ ሀላባ ላይ ነው ያልኩት። እንቀጥላለን፣ እናሰራለን፣ አንቆምም። እንደሰማችሁት ነው። ባለፈው ዮንዳን ምን ብሎ ነበር? መስጊድን አሰራለሁ ብሎ ነበርና ብዙ የሙስሊም ሃይማኖት ተከታዮች ማለት ነው ቅሬታ እያሰሙ ነበር። ከሙስሊም እምነት ውጪ ያለ ሰው መስጊድ ሊያሰራ አይችልም የሚል ቅሬታ እያሰሙ ነበርና ዮንዳን ማሁን ወጥቶ መልስ ሰጥቷል። አሰራለሁ ሳይሆን አግዛቸዋለሁ ነው ያልኩት ብሏል። ጆን ዳንኤል መስጊድ መስራት አለብህ። ሁላችሁም እንደሰማችሁት እንግዲህ የሚለው ጆን ዳንኤል አግዘነ መሬት ተሰጥቶናል፣ መስጊድ እንስራ ነው። ይሄን ቪዲዮ ክርስቲያን ሙስሊም ቻናል ሁላችሁም ሼር እናድርገው። ትልቅ መስጊድ ሀላባ ላይ እናሰራለን። በምንም አይነት መንገድ ይሄ ልጅ የተናገረው ነገር ልክ ሊሆን አይችልም። ምክንያቱም ክርስቲያኑ ነው መስጊድ ማሰራት፣ ሙስሊሙ ነው ደግሞ ቤተክርስቲያን ማሰራት ትክክለኛ ነገር አይደለም። ምክንያቱም አንተ የምታመልከው አምላክና ሙስሊሞች የሚያመልኩት አምላክ አንድ አይደሉምና ቅዱስ ጳውሎስ እንደተናገረው ብርሃን ከጨለማ ጋር ህብረት የለውም ብሎ ተናገረ። አሁን በዚህ ጊዜ ያለን ክርስቲያኖች እንደዚህ አይነት ነገሮችን ማድረግ በጎነት ይመስልናል። በጎነት እንደዚህ አይነት ነገሮችን ማድረግ አይደለም። በነገራችን ላይ እንደው አንተ ትክክለኛ በጎ ሰው ብትሆን በአንተ ሃይማኖት ላይ የሚያስቀድሱበት ሻማ፣ የሚያስቀድሱበት ዕጣን፣ የሚያስቀድሱበት ልብሰ ተክህኖ አጥተው በየቦታው የሚንከራተቱ ብዙ ክርስቲያኖች፣ ብዙ አባቶችና ብዙ ገዳማውያን እያሉ ያን ሁሉ እና እንዳላወቀ ዞር ብለህ አሁን ግን እዚህ ጋር ከሃይማኖት ውጪ ለሆኑ ሰዎች መስጊድ አሰራለሁ ብሎ መናገሩ ራሱን ችሎ ሐሰተኛ ያደርጋል አንተ። ምክንያቱም በአንተ ሃይማኖት ውስጥ እንኳን አንተ የምታመልከውን አምላክ እያመለኩ ብዙ የተቸገሩ ቤተክርስቲያኖችና ገዳማት አሉ። ይቅር ገዳማቱን ቤተክርስቲያኑን መጎብኘቱን ግለሰቦች እንኳን በአብዛኛው አሉ። እነሱን አብያተ ክርስቲያናት እነሱን ገዳማት ባላጠናከርንበት ባልሰራንበት ቤተክርስቲያኖቹን ባልደግፍንበት ሁኔታ ላይ ብድግ ብሎ በሰው ዘንድ ለመወደድ ብቻ ካለን ፍላጎት መስጊድ ማሰራት፣ ሙስሊሞቹን ብድግ ብሎ በክርስቲያኖች ዘንድ ለመወደድ ቤተክርስቲያን ማሰራት ተገቢ አይደለም። ስለ ዲላም ፔጅ፣ ስለ ሞናሊዛና ስለ ላሊበላ ሲናወራ ምን አገናኛቸው ልትሉ ይችላላችሁ። ዝም ብዬ እኔ ላገናኛቸው። ይሄንን የቶሚን ቪዲዮ እያየሁ ነበርና ሞናሊዛ እንደዚህ ሁሌም ሰው በወረፋ ይጎበኛትና ለኔ ሞናሊዛ ተራ ስዕል ነው። እንደውም እስካም ነው የሚመስለኝ። ዝም ብሎ ኮንስፓይሬት ያደርጓታል። ወንድ ይመስላል፣ ምን ይመስላል፣ እየሳቀ ነው እንትን እያለ ነው ምናምን አያገባንም። እኔ ይሄ ጎልጥም ምናምን ያለ እንጎልጥማቸው ያለ የሚሰላቸው ስዕሎች እነሱ ይበልጥ ያዝናኑኛል ከሞናሊዛ ይልቅና ብቻ ሞናሊዛ በምን ልክ ፕሮሞት እንዳደረጓት አላቅም። ለዘመናት ሰርተውባታል። በየቀኑ ከ20 እስከ 30 ሺህ ሰው ይጎበኛታል። ጉግል ካላዋሸኝ በአመት ከ8 እስከ 10 ሚሊዮን ሰው ይጎበኛታል። ወደኛ ሀገር ስንመጣ ኢትዮጵያ እንደ ሀገር ከ1.2 እስከ 1.3 ሚሊዮን ሰው ነው በአመት የሚጎበኛት ኢትዮጵያን እንደ ሀገር። ወደ ላሊበላ ደግሞ ስንሄድ ከ40 ሺህ እስከ 50 ሺህ ሰው ነው የሚጎበኘው በየአመቱ። እሱም ሎካልና ያው ዓለም አቀፍ ጎብኚዎች ማለት ነው። እና ምን ላችሁ ፈልጌ ነው አንዲት ተራ ስዕል እና ላሊበላን የሚያክል ዝም ብሎ ስታስበው የሚደንቅቅ ህንጻ ወደ ላይ ነው የሚገነባው። ለምን ወርታች አንገነባው? ፍልስፍናው ራሱ ሲጀመር ፍልስፍናው
የሚገርም የኢትዮጵያን የጥበብ ስራ ከአንዲት ተራ ስዕል እኩል እንኳን አይታይም። ይህ ምንድነው ቢባል ችግሩ ዋነኛ ችግሩ ፕሮሞት የምናደርግበት መንገድ ነውና ዲላን ፔጅ ደግሞ ወደዚህ ላምጣው። ዲላን ፔጅ ደግሞ ምንድነው ሙግኝ ፈልገው ሲለው ሰለሞን ጅቦቹን አለ የሐረር ጅቦች አሪፍ እኮ ነው ማለት ጅቦቹን ፕሮሞት ተደርጎለት ነው አሪፍ ነው። እሱም በአሪፍ አድርጎ ፕሮሞት ያደረገለት ሰው ስለሆነ የመጣው ጅቦቹን ማየት ምናምን። ከዛ በላይ ግን ዲላን ፔጅ መሰበክ የነበረበት ስለ አክሱም፣ ስለ ላሊበላ፣ ስለ ጥንታዊ ስልጣኔያችን ሰው ሲያያቸው ስለሚያስደነግጡ የኢትዮጵያን የጥበብ ስራዎች ነበር ለዓለም ማሳየት የነበረበት። እነሱን አይቶ ነበር መገረም የነበረበት። እየቀባጠርኩ አይመስለኝም። እኔ እንጃ ዘዋርቅ ያለው እንዴ። አሁን አዶናይ እየተባለ ሀብቶም የተባለ ተጋዳላይ ልጅ አንድ ተራ ቲክቶከር ወደ አገር ቤት አምጥቷል። ያ ሰው የእግር ኳስ ተጫዋች ቤካም አይደለም፣ ዴቪድ ቤካም አይደለም፣ መሲ አይደለም፣ ወይም በታወቀ ፖለቲሻን አይደለም። መሲ መሰረት ነው። አንድ ተራ ወንበዴ እንግሊዛዊ ወይ ምናምን አምጥቶ በቀይ ምንጣፍ እንደ ንጉስ እያጀበ ኢትዮጵያን ያወረደ አንድ ተራ ቲክታከር እኮ ነው። ኢቭን እኮ ኳስ ተጫዋች አይደለም። አሁን አንድ ቲክታከርን አምጥቶ ለራስ ፍላጎት ነው። ሁለተኛ አብይ ነው የሚልከው ኢትዮጵያ በእንደዚህ አይነት ብዙ ተከታይ ባላቸው እንዲታይ። ከዚያስ ያመጣው አሁን አዶናይ አንድ ቲክታከር ነው። የሀገር መሪ አይደለም፣ ሚኒስትር አይደለም፣ ቲክታከር ነው። ለራሱ ሳይገርም አልቀረም። ያን ያህል ቁርጡን እየያዙ እንደዚህ ተሸክሞ በፈረስ ሲጭኑት ንጉስ የሆነ ሲመስለው ራሱ እኮ ልጁ እያፈረ ነው። ይሄ ኢትዮጵያዊ ማለት እኛን ያባረር አይደለም የሚባል እንዲህ አይነት ባሪያ ህዝብ ነው እንዲህ እያለ ግን አዶናይን ተመልከቱት። ምን እየሰራ ይመስላችኋል? የትግራይን ታላቅነት እየገነባ ነው። በጎን ከበሮን አይተዋል። ጉራጌ ቤት ወስዶት ምንድነው የሚያደርገው? የሚያሳየው የትግራይን አለባበስ ነው። አሁን የፈጠሩትን የወያኔዎች የፈጠሩት ነው። አሁን በዚህ 30 ዓመት ውስጥ አይተው ከሆነ ከበሮን አክሱም እንዲሁ ያሳየዋል። ለምን ከበሮ መቱ እያለ ነው። አዶናይና ሌላን ሆነው ከበሮ እየመቱ ነበር፣ ቱቶት ላይ ማለት ነው። መድረክ ወጥተው ግን ከበሮ ብቻ ሳይሆን የሁሉም ብሔር ብሔረሰቦች ባህል በቻሉት መጠን እያሳዩ ነበርና ለምን ከበሮ ያዙ እያለ ነው። የዛሬ ቪዲዮአችንን ይሄ መስል ነበር። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።